ሮች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 7 7.3.2 ጋይድላይንስ ፎር ኮንስትራክሽን ኦፍ አኒማል ሃውስ የሚለውን ሀሳብ ሞር ዲቴል ገብተን የምንነጋገር ይሆናል ማለት ነው። ጋይድላይንስ ፎር ኮንስትራክሽን ኦፍ አኒማል ሃውስ ማለት ነው ስንል እንግዲህ ለእንስሳቶች ወይም ለፋርም አኒማሎች ቤት በምንሰራበት ጊዜ ምን ላይ ዲፔንድ በመሆን ነው ወይም በምን አይነት መመሪያ ነው ለነሱ ቤት መስራት ያለብን ስለሚሉ ሀሳቦች በዛሬ ቶፒካችን ላይ የምንነጋገር ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ አብሮነታችሁን አሳዩ። እንቀጥል። A good housing system provide adequate space for feeding and exercise and proper ventilation። አያችሁ ጥሩ የሆነ ሃውዚንግ ሲስተም ለአኒማሎች ምንን ያቀርባል ስንል እንግዲህ በቂ የሆነ ስፔሲን ምን ለማድረግ ለመመገብ እና ኤክሰርሳይዝ ማድረግ እንዲችሉ ያቀርባል። ምን የሆነ ጥሩ የሆነ ሃውዚንግ ሲስተም እና ፕሮፐር ቬንቲሌሽን በምንልበት ጊዜ ይሄ ጥሩ የሆነ መናፈሻ ይኖራቸዋል። ከዛ ጥሩ የሆነ መናፈሻ ካለ ጥሩ የሆነ ምግብ የሚበቅሙበት ቦታ ካለ ከዛ ደግሞ በቂ የሆነ ኤክሰርሳይዝ የሚያደርጉበት ቦታ ካለ ይሄ ሃውዚንግ ሲስተም ምን ይባላል ማለት ነው? ጉድ ሃውዚንግ ሲስተም ይባላል ማለት ነው። Housing should be constructed in such way that it offers a maximum comfort and protect from environmental stress። አያችሁ አንድ ቤት ኮንስትራክት በሚደረግበት ወይም በሚሰራበት ጊዜ በእንደዚህ አይነት መንገድ ነው መሰራት አለበት። መጀመሪያ ለአኒማሎቹ ምቾት ሊሰጥ የሚችል መሆን አለበት። እናም ደግሞ ከኢንቫይሮንመንታል ስትሬስ አኒማሎችን ፕሮቴክት የሚያደርግ ሃውስ መሆን አለበት ማለት ነው። The objective is to provide housing should be inexpensive to build and economical to operate maintain። አያችሁ አላማው ምንድነው? በጣም ርካሽ በሆነ ወይም ውድ ባልሆነ መንገድ ለአኒማሎች ምን ማድረግ ቤት መስራትና ከዛ ደግሞ እዛ ውስጥ ሜንቴን ማድረግ እንዲችሉ ማድረግ ነው። The house should at the same time be easy to clean and disinfect minimum animal mortality። አያችሁ ቤቱ ምን አይነት መሆን አለበት ስንል እንግዲህ በአንድ ጊዜ ሊጸዳ የሚችል በዛ ልክም ደግሞ የአኒማሎች የሞት መጠን ለመቀነስ የሚረጩ መድኃኒቶችንም ለመረጨት በጣም ምቹ የሆነ ቤት መሆን ያስፈልጋል ማለት ነው። It should protect farm animal from draft። አያችሁ ይሄ ደግሞ ፋርም አኒማሎችን ከምን ፕሮቴክት የሚያደርግ መሆን አለበት? ከድራፍት ማለት በሚልበት ጊዜ በጣም መጥፎ የሆኑ ንፋሶች በሚመጡበት ጊዜ አውሎ ንፋስ በሚመጣበት ጊዜ ከዛ ሁሉ ምን ማድረግ የሚችል ፕሮቴክት ማድረግ የሚችል መሆን አለበት። The system of ventilation should be adequate to prevent dampness። አያችሁ በጥሩ ሁኔታ ቬንቲሌት የሆነ ከሆነ ማለትም አየር እየገባ እየወጣ የሆነ መናፈሻ ጥሩ ከሆነ በውስጡ እርጥበት ያለው ነገር እንዳይኖር ያደርጋል። አያችሁ should be adequate to prevent dampness። አያችሁ እርጥበት ያለው ነገር እንዳይኖር ያደርጋል ማለት ነው ካለ። ሌላኛው ደግሞ carefully planning of building is essential in developing and integrated and efficient layout for producing quality products such as milk። አያችሁ carefully plan ተደርጎ አንድ ቤት ከተሰራ አስፈላጊነቱ ለምንድን ነው ስንል እንግዲህ ኳሊቲ ያለውን ፕሮዳክቶችን ከዛ ማግኘት እንድንችል አሁን ለምሳሌ የሚልክ በጣም ኳሊቲ ያለውን ሚልክ ማግኘት እንድንችል ይረዳናል። Do consideration must be given to building and equipment arrangement for efficient use of labor and feed efficiency communication። ያችሁ በጥሩ ማቴሪያሎች ወይም ኢኩዊፕመንቶች ከተሰራ እነዚህ ለአኒማሎች የሚሰራው ቤት ላበር ወይም ሰራተኛ ብዙ አይለፋም። እናም ደግሞ ለምግብ በሚያቀርቡበት ጊዜ በስርዓቱ ማቅረብ እንድንችል ያደርጋል። Inadequate and improper planning result in addition labor and charge are increase cost and maintenance። አያችሁ በቂ ያልሆነ ወይም inadequate የሆነ ወይም improper የሆነ ፕላኒንግ አንድ ፋርመር አቅዶ እየሰራ ከሆነ ተጨማሪ ላቦር ወይም ተጨማሪ ሰራተኞች እንዲመጣ እዛ ውስጥ እንዲቀጠር ያደርጋል። at the same time ደግሞ ተጨማሪ የሆነ ወጪ እንዲወጣ ያደርጋል። ምን ካልሆነ ፕሮፐርሊ ሁሉም ነገር ማናጅድ ካልተደረገ ማለት ነው።
the basic guidelines for construction of farm animal house are detailed below ያችሁ ቤዚክ የሆኑ ለፋርም አኒማሎች ቤት በምንሰራበት ጊዜ ልንመራባቸው የሚገቡ ሐሳቦች አሉ። የመጀመሪያው ኦሪየንቴሽን ነው። ኦሪየንቴሽን በሚልበት ጊዜ ምን ማለታችን ነው ስንል በሚልበት ጊዜ there are two types of orientation ሁለት አይነት ኦሪየንቴሽኖች አሉ። ኦሪየንቴሽን በሚልበት ጊዜ ቦታ አቀማመጡን የምንወስንበት አይነት ነው እና ሁለት አይነት ኦሪየንቴሽኖች አሉ። ለአኒማል ሃውስ በምናደርግበት ጊዜ ወይም ለእንስሳቶች ቤት በምንሰራበት ጊዜ አንደኛው ኢስት ዌስት ዳይሬክሽን ሄልፕ ቱ አቮይድ ዳይሬክት ሰንላይት አያችሁ ኢስት ዌስት እንደዚህ በኖር እዚህ ጋር ኖርዝ እዚህ ጋር ሳውዝ እዚህ ጋር ዌስት እና ኤስት ነው። ይሄ ኢስት ዌስት ዳይሬክሽን ምንን አቮይድ ያደርጋል ስንል እንግዲህ ዳይሬክት የፀሐይ ብርሃን ወደ እነሱ መምጣት እንዳይችል ያደርጋል ማለት ነው። እንደዚህ ደግሞ ቤት በምንሰራበት ጊዜ ከግንዛቤ በማስገባት መስራት አለብን። feed and the water slowly could be placed under the shade all time a day ያችሁ ምግብና ውሃ በምግብ ገንዳ ላይ ውሃም ደግሞ በውሃ ገንዳ ላይ ቀኑን ሙሉ ወይም በሁሉም ቀን ላይ ምን መሆን አለበት መቅረብ አለበት። in this orientation feed consumption will increase ያችሁ በዚህ orientation ላይ የምግብ consumption ወይም ፍጆታው ምን ያደርጋል ኢንክሪዝ ያደርጋል and the more manure will be dropped in the shade ያችሁ ብዙ ማንዌር ወይም ፊጎች ድሮፕ ይደረጋሉ በቤቱ ውስጥ ማለት ነው። ማለትም ብዙ ቆሻሻ ልናስተናግድ እንችላለን ምክንያቱም ብዙ ኮንሰምፕሽን ስላለ ማለት ነው። in the north south orientation ከላይ ከኖርዝ ሳውዝ ኦሪየንቴሽን ላይ the sun will strike every part of floor area under the one either size of roof at the same time of day ያችሁ ኖርዝ ሳውዝ ላይ ቀኑን ሙሉ ምን ሊያደርግ ይችላል ፀሐይ እየመታ ሊውል ይችላል ማለት ነው። ሊውል ይችላል this will keep the floor area dry ያችሁ ይሄ ደግሞ ቤት ውስጥ ያሉ ፍሎሮችን ወይም ይሄን አንደርግራውንዱን ፍሎሩን ድራይ እንዲሆን ወይም ደረቅ እንዲሆን ያደርጋል። if pining is too costly this orientation is preferred to keep area dry ይሄኛው አየር እየፈለገ እየወጣ የሚሆንበት ከዛ ደግሞ ቀኑ ሙሉ ድራይ ሆኖ የሚቆይበት ምንድነው ተመራጭ ነው ማለት ነው። ሌላኛው ሃውስ ኮንስትራክሽን ጋይድላይንሱ ከኦሪየንቴሽን በተጨማሪ ምንድነው ፍሎር ነው። the floor is extremely important part of building ያችሁ ፍሎሩ ቤት በሚሰራበት ጊዜ ወለሉ ከስር በጣም ኢምፖርታንት ፓርት ኦፍ ቢልዲንግ ነው ወይም የህንጻው ኢምፖርታንት ፓርት ነው። the floor should be laid on solid and compact foundation ያችሁ ፍሎሩ ወለሉ በሚሰራበት ጊዜ ሶሊድ በሆነና ኮምፓክት በሆነ ፋውንዴሽን ወይም መሰረት ላይ ነው መሰራት ያለበት። ፋውንዴሽን must be stone ያችሁ ፋውንዴሽን ወይም መሰረቱ የግድ መሆን አለበት ድንጋይ መሆን አለበት። but inner side must be smooth ያችሁ ከውስጥ በኩል ደግሞ smooth ወይም ለስለስ ያለ መሆን አለበት። good sanitary control measure should be taken into account in the design of housing floor ያችሁ ቤት በሚሰራበት ጊዜ አንዱ ከፍ ያለ ዝቅ ያለ ከፍ ያለ መሰራት አለበት ቤት ውስጥ ማለት ነው። ፍሎሩ ላይ ለምንድን ነው ፈሳሾቹ የሚወርዱበት ቦታ መሰራት አለበት ማለት ነው። an ideal floor for a livestock housing is well drained and made of cement concrete ያችሁ በዋናነት ፍሎሩ በሚሰራበት ጊዜ የሊቭስቶክ ቤቱ ዌል ድሬን መሆን አለበት። ዌል ድሬን በሚልበት ጊዜ አኒማሎች ሽንታቸውን ወይም ሰገራቸውን በሚያወጡበት ጊዜ በሆነች ትንሽ ዝቅ ባለች ቦታ ላይ ማውረድ አለባቸው። ያ ደግሞ የሚወርድ አይነት መሆን ተደርጎ መሰራት አለበት ማለት ነው። እኩል ከሆነ እንግዲህ በተለያዩ በሽታ ምን ሊጠቁ ነው ወይም ደግሞ ሽንቱ ቤትን ሊያበላሽ ስለሚችል ማለት ነው። flooring must facilitate hygienic feeding and the effective removal of liquid and solid waste ያችሁ flooring must facilitate መሆን አለበት ማለትም በቃ በጣም እየተሳለጠ ወይም ጥሩ የሚባል አይነት ፍሎሪንግ መሆን አለበት። በጣም ሃይጂኒክ የሆነ በጣም ንጹህ የሆነ ምግብ መመገብ አለባቸው። ኢፌክቲቭ ሪሙቫል ኦፍ ሊኩዊድ ያችሁ በጥሩ ሁኔታ ነው ፈሳሾችን ማስወገድ አለባቸው እንደ ሶሊድ ዌስት
ሶሊድ ዌስት በምንልበት ጊዜ ጠጣሪ የሆኑ ነገሮችንም ሰገራ ነክ ነገሮችንም በአግባቡ የሚመራረግበት ወገድ አለበት። ፍሎር should be made no sliper ያችሁ ፍሎሩ ምን የሚያደርግ መሆን የለበትም የሚያንሸራትት መሆን የለበትም። so grow and rotten surface should be protected ያችሁ አሁን ይሄ ቤት በሆን ከዛ እንደዚህ አይነት ቤት በሆን እንደዚህ እንደውም አንደኛው እንደዚህ እነሱ እንደዚህ የሚቆሙበት ከሆነ እንደዚህ የሚወርድበት መሆን አለበት። ከዛ አንዱ ራፍ ሆኖ አንዱ ሸካራ ሆኖ ከፍ ዝቅ ከፍ ዝቅ ከፍ ዝቅ ይሄን ከፍ ያለ የኛ ትክ ያለ ከፍ ያለ ዝቅ ያለ ከፍ ያለ ዝቅ ያለ ሆኖ ምን መደረግ አለበት መሰራት አለበት ማለት ነው። ሌላኛው ሶስተኛው ሃውስ ኮንስትራክሽን ላይ ዋል ነው ወይም ግድግዳ ነው ኮንሲደር ሊደረግ የሚገባው ነገር ማለት ነው። the wall should be protect farm animal from draft ያችሁ ግድግዳው ከተለያዩ ንፋሶች ምን ያደርጋል ይከላከላል። it will be hard and durable preferably made with cement concrete ያችሁ ሃርድ እና በጣም ጠንካራና በጣም ለረጅም ጊዜ ሊቆይ በሚችል በሲሚንቶ ኮንክሪት ነው መሰራት ያለበት። the inside of the wall should be smooth and hard finished of cement ያችሁ የግድግዳው ምን መሆን አለበት ስሙዝ መሆን አለበት። ስሙዝ ሆኖ ሃርድ መሆን አለበት። ፊኒሽ ኦፍ ሲሚንቶ ከሲሚንቶ ጋር ሙላት ያለበት which will not allow and the lodgement of dust and moisture ያችሁ ምን እንዳደረግ ነው dust እና moisture ወይም እርጥበት ያለው ነገር እዛ ውስጥ መቆየት እንዳይችል የሚያደርግ መሆን አለበት ማለት ነው። የሚደፍን መሆን አለበት። avoid construction any corner or projection to which animal could injure themselves ያችሁ ቤት በሚሰራበት ጊዜ የሆነውን ቦታዎች ላይ ሳይቆረጡ የሚቀሩ እንጨቶች ወይም በሲሚንቶ በሚሰራበት ቦታ ጊዜ ወደ ውጪ እንደዚህ ወጥቶ ከዛ እነሱን ሊጎዳ የሚችል ፓርት ሊኖር አይገባም ማለት ነው ቤቱ በሚሰራበት ጊዜ ማለት ነው። ራሳቸውን ከኢንጁሪ እንጃረጉ ወይም ራሳቸውን አደጋ ላይ እንዳይጥሉ ማለት ነው። the wall of the house could also be made of any inexpensive local material and as wood and bamboo ያችሁ ቤት በሚሰራበት ጊዜ inexpensive በሆነ ወይም ርካሽ በሆነ አይነት ማቴሪያል ነው ሎካሊ በሚገኝ ማቴሪያል ነው መሰራት ያለበት። ማለትም ይሄ ውድ ይሄ ከእንጨት ወይም ከባምቦ በሚለው ይሄ ከሾምቦቆ የሚሰራ ብር መሆን አለበት። if a wood is used the farmer should be painted with food preservative solution of every 3 to 5 years አይቱ ከውድ የተሰራ ከሆነ ወይም ከእንጨት የተሰራ ከሆነ ፋርሜሩ ቀለም መቀባት አለበት ከ3 እስከ 5 አመት ከዛ በየአመቱ ከ3 5 አመት መቆየት እንዲችል በሩ ሳይበላሽ እንዲቆይ ቀለሙን ማድረግ አለበት መቀባት አለበት። the wall may be solid or partially open depending on the local condition and the type of animal ዋሉ may be solid መሆን አለበት ወይም partially ደግሞ open depending on the local condition በሎካል ኮንዲሽን ማለትም በጣም ንፋስ በሚኖርበት ጊዜ ኦፔን እየተደረገ ከዛ በማይኖርበት ጊዜ የሚመለስ አይነት ወይም በተለያዩ በአኒማል አይነቶችም ደግሞ ሊዘጋ ሊከፈት የሚችል አይነት መሆን አለበት ማለት ነው። side wall often include window which can be covered with wire mesh አያችሁ ሳይድ ዌሉ በሚልበት ጊዜ አሁን ለምሳሌ ይሄኛው ቤት ቢሆን እዚህ ጋር ያለው ይሄ መስኮቱ በምን የተሰራ መሆን አለበት በሽቦ የተሰራ መሆን አለበት እንደዚህ ከተመጠመ መሆን አለበት ማለት ነው። ዊንዶው ለምንድነው ሲባል እንግዲህ ቬንቲሌሽን በቃ ለማናፈሻነት ከዛ አየሩን እንደልባቸው ማግኘት እንዲችሉ እንዲረዳ ነው ማለት ነው። this is especially true for chicken and pig house ይሄ ደግሞ especially በእርግጥም የሚሰራው ለማን ስንል እንግዲህ ለዶሮዎችና አሳማን በመናራባበት ጊዜ ነው ማለት ነው። the width which is shorter than length side has to be solid ያችሁ እንደዚህ በሆን አሁን ይሄ length ነው ይሄ width ነው width shorter መሆን አለበት ይላል width መሆን አለበት shorter መሆን አለበት ከማን ልክ ከlength ልክ ማለት ነው። እናም ደግሞ solid
መሆን አለበት። ሌላኛው ሀሳብ ደግሞ ሩፍ ነው። ጣሪያ a well designed roof is quite important in reducing heat and cold stress። ያችሁ በአግባቡ የተሰራ ጣሪያ በጣም አስፈላጊ ነው። ለምንድን ነው ስንል እንግዲህ ሙቀት በሚኖርበት ጊዜ ከዛ ደግሞ ቅዝቃሴ በጣም በሚያስጨንቅበት በነዛ ጊዜዎች ላይ ሪዱስ ለማድረግ ጣሪያ በጣም አስፈላጊ ነው ማለት ነው። it should be preferably made with galvanized iron sheet for durability and comfort። እኛችሁ ከየት የተሰራ መሆን አለበት? ከጋልቫናይዝድ አይረን ሺት የተሰራ መሆን አለበት። ከዛ ደግሞ ለረጅም ጊዜ እንዲቆይና ምቾት ሊሰጥ የሚችል አይነት መሆን አለበት ማለት ነው። አሁን ለምሳሌ አንዳንድ በጣም ሙቀት ባሉባቸው ኤሪያዎች ላይ ምን ይደረጋሉ? ወይም መጋዘን ውስጥ እንደዚህ ተደርጎ ከላይ ወይም በዶሮዎች ቤት ላይ ቆርቆሮ ኖርማል ቆርቆሮ አይደለም የሚደረገው፣ ነጭ የሆነ ቆርቆሮ ይደረጋል። እንደዚህ አይነት ቆርቆሮችም ደግሞ እነሱም ጋር አስፈላጊ ነው ማለት ነው። ነጭ የሆነ ቆርቆሮ ሙቀቱን ምን ያደርጋል? ያስተላልፋል። አስዊለስ ደግሞ የሚጨልምም ከሆነ ብርሃን እንዲሆን ያደርጋል ማለት ነው። like the wall the roof could also be made of any inexpensive local material ታች ያችሁ ልክ እንደ ግድግዳ ጣሪያውን ደግሞ ሊሰራው የሚገባው ከአካባቢው ከሚገኘው ማቴሪያል መሆን አለበት ማለት ነው። ከአካባቢ በሚገኘው ማቴሪያል ሊሰራ ያስፈልጋል ማለት ነው። እነዛም ደግሞ ታች የሚላቸው ናቸው። roof need to be ይሄ ታች የሚለው ምንድነው ስንል እንግዲህ ይሄ የሳር ኪዳን አይነት በሆነ መልኩ መሰራት አለበት። the roof need to be high enough to relax excess heat። ያችሁ the roof need to be high enough to release excess heat። በጣም ከፍተኛ የሆነ ሂት በሚኖርበት ጊዜ ጣሪያው ምን ማድረግ የሚችል መሆን አለበት? ሪሊዝ የሚለቅ መሆን አለበት እና ሞስቸር ኮንተንቶችንም ቤት ውስጥ አሁን በጣም ሞስቸር ካለ ከዛንን ማውጣት የሚችል ከዛ ደግሞ በካይ የሆኑ ነገሮችንም ሊያወጣ የሚችል መሆን አለበት ጣሪያ። the roof should be sloped overhead should be at least 60 cm of protection from sun and rain። አሁን ለምሳሌ ጣሪያው ስሎፕድ የሆነ መሆን አለበት በሚልበት ጊዜ አሁን ይሄ ቤት ቢሆን ከዛ ደግሞ በዚህ ቤት ላይ እንደዚህ ቢሆን ይሄ መሀል ላይ የሚገኝ ሲሆን አሁን ይሄ ከፍ ይላል ብለን ማሰብ እንደዚህ መሆን አለበት። ጣሪያው እንደዚህ መሆን አለበት። ከዛ ወደዚህ ይወርዳል፣ ወደዚህ ይወርዳል። ዝናብ ፀሐይም በሚመጣበት ጊዜ ወደዚህ ይወርዳል። ይሄ ምንድነው? ከፍ ያለ ከዛ እንደ ስሎፕ እያጋደለ መሆን አለበት ማለት ነው። ጣሪያው የሆነ መሆን አለበት ማለት ነው እና 60 ሴንቲሜትር ሳንና ራይኒን በ60 ሴንቲሜትር መሆን አለበት። ዳይሬክት ሶላር ራዲዬሽን ኢንክሪዝ ዘ ሂት ሎድ ኦን አኒማል። ያችሁ ቀጥተኛ የሆነ ሶላር ራዲዬሽን ምንን ኢንክሪዝ ያደርጋል ስል ሂት ሎድ ኦን ዘ አኒማል፣ በአኒማል ላይ ከፍተኛ የሆነ ሙቀትን ነው ወደ እነሱ ትራንስፈር የሚያደርገው። ዚስ ኢን ተርን ሃዝ አድቨርስ ኢፌክት ኦን ፕሮዳክሽን ኤንድ ሪፕሮዳክሽን ኦፍ አኒማል። ይሄ ደግሞ በከፍተኛ ደረጃ የአኒማሎችን ምርትና ከዛ ደግሞ የመራባት አቅማቸውን አፌክት ያደርጋል። ሌላኛው ደግሞ ቬንቲሌሽን ነው። ቬንቲሌሽን ደግሞ መናፈሻ ወይም ኦክሲጅን የሚወጣበት የሚገባበት ይሄንን ነው የሞላ ቤት መሆን አለበት። ኢንታየርሊ እንደ ሰርኩሌሽን ኦፍ ኤር ፍሎሊ። ያችሁ ቬንቲሌሽን ማለት ሙሉ በሙሉ አየር እየገባ እየወጣ የሚወጣበት አይነት በቃ መናፈሻ በሚልበት አይነት ትርጉም መተርጎም እንችላለን ማለት ነው። ከዛ አየር ይገባል ይወጣል፣ አየር ይገባል ይወጣል። በእንደዛ መልኩ ነው መሰራት ያለበት። አየር እንደፈለገ የሚገባ እንደፈለገ የሚወጣ አይነት ቤት መሆን አለበት። ስሙዝ አየር ሙቭመንት ዊል ሳፕላይ ዘ አኒማል ዊዝ ፍሬሽ አየር ፎር ብሬዚንግ እንደ ቱ ሪሙቭ ኖክሲስ እንደ ቶክሲስ ጋር አያችሁ። ስሙዝ የሆነ አየር ከዛ ፍሬሽ የሆነ አየር በዛ ውስጥ መተንፈስ እንድንችልና በጣም ቶክሲ የሆኑ ኖክሲዮስ እና ቶክሲክ ጋዞችን ሪሙቭ ለማድረግ ማለት ነው። ካርቦን ኦክሳይድ አሞኒያን ፍሮም ዘ ከቤቱ ለማስወገድ ማለት ነው። አዲኩዌት ቬንቲሌሽን ሲስተም ኢዝ ማስት ኢን ኦል ፋርም አኒማል ሃውስ ቱ ቢ አቮይድድ ዳምፕነስ። አያችሁ
አዲኩዌት የሆነ ቬንቲሌሽን ማለት አየር እንደፈለገ እየገባ እንደፈለገ የሚወጣ ከሆነ እርጥበት የሚባል ነገር ቤት ውስጥ አይኖርም፣ ምክንያቱም ስለሚደርቅ ማለት ነው። farm animal house to be avoid dampness. The continental air flow help to keep area comfortable. ያችሁ በተከታታይነት አየር እየገባ የሚወጣበት አይነት ኤሪያ ከሆነ ለአኒማሎቹ ለመኖር ምንድነው በጣም ኮምፎርታብል ነው። እንደ ፕሪቨንት ኮንትሮል ፖሲብል ዲዚዝ ያችሁ የበሽታን the continental air flow help to keep area of comfortable and prevent and control possible disease causing pathogen ያችሁ በሽታ አምጪ የሆኑ ፓቶጂኖችን ምን ያደርጋል ማለት ነው ፕሪቨንት ያደርጋል። በአግባቡ ምን የሚሆን ከሆነ አየር እየገባ የሚወጣ ከሆነ the roof high should be minimum 3 meter high to allow sufficient air movement ያችሁ 3 meter sufficient air movement ሊኖር የሚችል አይነት ጣሪያ መሆን አለበት ማለት ነው። ኦኬ ዩኒት አለቀ። እሺ ሪቪው ኤክሰርሳይዝ እንስራ። ፓርት 1 choose the best answer from the given alternative ከተሰጡ ምርጫዎች መካከል ትክክለኛውን መርጣችሁ አስቀምጡ ነው የተባልነው። which of this statement is not character of east west orientation of farm animal house የeast west orientation farm animal housing ላይ orientation ያልሆነ የትኛው ነው? east west ከሆነ direct sunlight ምን ያደርጋል ብለናል? avoid ያደርጋል። east west orientation help to avoid direct sunlight. east west orientation help to keep dry floor. ይሄኛው dry floor የሚያደርገው north south ስለሆነ ይሄኛው መልስ ይሆናል። ምክንያቱም not character of east west orientation farm animal housing ስለሚል ይሄኛው east west direct sunlight protect የሚያደርግ ነው። east west orientation increase feed consumption የምግብ ፍጆታ እንዲጨምር ያደርጋል። east west orientation more man will drop in the shade ይሄ more consumption ካለ ከዛ ብዙ ፊጎች ቤት ውስጥ የሚኖራቸው ግድ ስለሆነ መልሱ ምን ይሆናል ማለት ነው ቢ ይሆናል። የማንስ ያልሆነ የeast west orientation of farm animal housing ያልሆነ ማለት ነው። ሌላኛው ደግሞ which was following are the purpose of farm animal housing ፐርፐዙ ምንድነው ስንል እንግዲህ አኒማሎችን ቤት ውስጥ የምናስቀምጥበት የመጀመሪያ to safeguard animal from predator ከአዳኞች ለመጠበቅ ነው። እሱ ትክክል ነው። ከዛ to control inside environment ቤት ውስጥ environment ለነሱ ምቹ ለማድረግ ነው። ይሄም ትክክል ነው። to prevent pathogen buildup ከዛ ፓቶጂኖች ወይም በሽታ አምጪ ተዋሲኖች ማደግ እንዳይችሉ ለማድረግ ነው። ትክክል ነው። all of the above መልሳችን ዲ ይሆናል ማለት ነው። መልሳችን ዲ ይሆናል። ኦኬ ሌላኛው ደግሞ an ideal site for livestock house should be high and level with no abrupt slope. this is best described ይሄ ደግሞ ጥሩ አድርጎ ሊገልጽልን የሚችለው ከፍ ሲሆን ዝቅ ሲሆን የሚለው ማነው ስንል እንግዲህ ሎኬሽን ቦታ ነው። ድሬኔጅ ደግሞ የውሃ መውረጃ ቦታ ነው። ስለብት አቅርቦት ነው። ቶፖግራፊ ትክክለኛ መልስ ይሆናል። should be high and level with no appropriate slope ስለሆነ የመሬት አቀማመጡን የሚያወራው ማን ማለት ነው ሲ ነው ማለት ነው። ሌላኛ እንግዲህ in which of the following housing system does an animal confined together on platform and tied at neck by stitch or neck chain rope በየትኛው አይነት farm animal housing system ላይ ነበር? ከዛ በጣም ተያይዞ ከዛ አንድ ላይ ሆኖ ከዛ ዲስአድቫንቴጅ ነው ብለን አውርተን የነበረው የትኛው ነው በምንልበት ጊዜ ኮንቬንሽናል ባርን ነበር። የመጀመሪያው ላይ ነበር። ምቹ አይደለም። በአንድ ቦታ ላይ ነው ለወተት የሚያድጉትም ከዛ ለስጋቸውም እናሳድጋቸውም ዶሮዎችንም እያየን ከዛ ደግሞ አንድ ቦታ ላይ ቆሞ ስለሚውሉ ከዛ ይሄ ጥሩ አይደለም ብለን ተነጋግረን ነበር። ስለዚህ መልሳችን ይሆናል ማለት ነው ይሄ ይሆናል ማለት ነው። ሌላኛው ደግሞ all farm animal have the right to be used with or apart from other animals. this is form of freedom is categorized እኛ ሁሉም ፋርም አኒማሎች ከአንደኛው ከሌላኛው ፍሪዶምሊ የሚሆንበት ተለያይቶ ይኖራል ወይም መለያየት አለበት ብሎ የሚያወራበት
ከፍሪዶም ካታጎሪስ መካከል የትኛው ነው ስንል ፍሪዶም ፍሮም ዲስኮምፎርት። ምክንያቱም በጣም አንድ ላይ ከሆነ ምቾት ሊሰማ ስለማይችል ስለዚህ ትክክለኛ መልስ ኤ ይሆናል። ፍሪዶም ፍሮም ዲዚዝ ኤንድ ኢንጁሪ፣ ፍሪዶም ፍሮም ዲስትሬስ ኤንድ ፊር እነዚህ አንድ ላይ ከመሆን ጭንቀት ወይም ፊር ሊመጣ ላይችል ይችላል። ፍሪዶም ቱ ኢንጌጅ ኢን ናቹራል ቢሄቪየር ነገር ግን ይሄኛው ኦል ፋርም አኒማል ሃቭ ራይት ቱ ቢ ሃውዝድ በትክክለኛ ሃውዝ መሆን ያለበት ኦር አፓርት ወይም በተራርቆ ነው አዝራን ከአኒማሎች ተራርቆ ነው የሚለው ይሄ ከምቾት አንፃር ነው። ስለዚህ ፍሪዶም ፍሮም ዲስኮምፎርት ብለን በቀላሉ መናገር እንችላለን ማለት ነው። እንግዲህ እዚህ ጋር ፓርቱ እናንተ ተለማመዱ። እንግዲህ ዩኒት ላይ ደግሞ ቤዚክ አኒማል ሄልዝ ኤንድ ዲዚዝ ኮንትሮል በሚለው ሐሳብ በቀጣይ የምንገናኝ ይሆናል ማለት ነው። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ስንንጃለዳ ነጋት ቱራ